ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ዛሬ አንዳንድ ነገር ልማማር ብዬ ነው የመጣሁትና ዛሬ ለመልካም ነገር ብናደርገው በጣም ቆንጆ ነው። ደግሞ ያው እንግዲህ ፎሎ ያደረጋችሁ ሼር ምናምን ያደረጋችሁ ኦኬ። ዛሬ የመጣሁት አንዳንድ ምንማማረው ነገር ስላለ ነው። ጎበዝ እስኪ እኛ መልካም ሆነን እንታይ እስኪ ማለት ለሰው ልጅ መልካም ነገር እናድርግ። ስንቴ ነው መጥፎ ነገር እያሰብን መጥፎ ነገር እያደረግን የምንኖረው? እስቲ መልካም ነገር እናድርግ። እስቲ ለሰው ልጅ ፍቅር ይኖረን እስቲ ፍቅር እንስጥ እስቲ ፍቅር ማለት ምንድነው? ፍቅር እስከ መቃብር ይባል የለ እንዴ? ፍቅር ማለት ለሰው ልጅ መልካም ነገር የምታደርግለት ለሰው ልጅ ጥሩ ነገር የምታደርግለት ድንግል ማርያም ከእኛ ጋር ትሁን እንጂ በጣም ፍቅር ርቆናል። በእውነት ፍቅር በጣም ነው የራቀን። እስከመቼ ነው እንዲህ ብለን የምንቀጥለው? እስከመቼ ነው እንዲህ ብለን ተራርቀን የምንቀጥለው? እስኪ ለሰው ልጅ እስኪ መልካም ነገር እናስብ እስኪ ጎበዝ። ሰይጣን ለምንድነው በውስጣችን ውስጥ የምናስገባው? በዚህ ዓለም እኮ እንትን የተሰጠው ትልቅ መብት የተሰጠው ሰዎችን ለመፈተን ነው ሰይጣን። ስለዚህ ሲፈትነን ለምንድነው ደካማ የምንሆነው? ለምንድነው በርትተን ማንታየው? ለምንድነው ብርቱ ሆነን ማንታየው? ጎበዝ ለሰው ልጅ እኮ ፈታ ስንል ለሰው ልጅ መልካም ነገር ስናደርግ እኮ እንዴት ራሱ እኛ እንዴት ፈታ እንደምንል እና ለሰው ልጅ መልካም ነገር እናስብ ጎበዝ። ጥሩ ነገር እናስብ። የሰው ልጅ ሊጎዳህ ይችላል ግን ጥሩ ነገር አስብ ይጉዳህ። እሱ ጎዳኝ ለኔ እንዴት አንተ ጥሩ ነገር አድርገህለት ሊሆን ይችላል እና እኔ እንዴት ጥሩ ነገር አድርጌለት እንዴት ለኔ እንደዚህ አይነት መልስ ይሰጠኛል ምናምን ብለህ አታስብ አትጠብቅ ከእሱ። ፈጣሪ ይሰጥሃል። ፈጣሪ ጥሩ ነገር አንተ ጥሩ ነገር ስላደረግክ ፈጣሪ ይከፍልሃል። ገብቶሃል? ድንግል ማርያም ትከፍልሃለች። ስለዚህ ከሰው ሳይሆን መጠበቅ ያለብህ ከፈጣሪ ጠብቅ። እስኪ ራሳችንን ዝቅ እናድርግ እስኪ ራሳችንን ዝቅ ብለን እንታይ እስኪ ለምንድነው ከፍ የምናደርግ ራሳችን? እስኪ ማለት ስብዕና ይኖረን እስኪ ለሰው ልጅ መልካም ነገር ይኖረን እስኪ። እስከመቼ ነው በሰው ነገር መጥፎ ነገር እያደረግን የምንኖረው? እስከመቼ ነው የምንቀጥለው? ዛሬ ልንሞት ነገ ልንሞት እኮ አናውቀውም። እስኪ ጥሩ ነገር አድርገን እስኪ በዚች ዓለም ጥሩ ነገር አድርገን እንለፍ እስኪ። ላንተ እኮ ጥሩ ነገር ስታደርግ እኮ እንዴት መንፈስክ እንደሚታደስ እንዴት በቃ አለ አይደል እንዴት ህይወትክ ራሱ እንዴት እንትን እንደሚል በቃ ወደ ራስክ እንዴት እንደምትመለስ። መጥፎ ነገር የሚያደርጉ ሰዎች እስኪ አስተውሏቸው እስኪ ሲጠቀሙ ታያቸዋላችሁ? ሲጠቀሙ አታያቸውም? ውቃቢያቸው ርቋቸው ሰው እንኳን ርቋቸው ስታያቸው ራሱ በጣም ያሳዝናሉ። በእውነት ምንድነው በሰይጣን ስለተያዙ ነው። ስለዚህ ጎበዝ ምን ልላችሁ ፈልጌ ነው ጸሎት እናድርግ። ራሳችን ቆም ብለን እንይ እናስተውል። ለሰው ልጅ ጥሩ ነገር እናስብ። ኦኬ ለሰው ልጅ ጥሩ ነገር እናስብ። ጥሩ ነገር ስናስብ ፈጣሪም ደግሞ ይሰጠናል ይከፍለናል። ከሰው ሳይሆን ከፈጣሪ ነው ሁሉም ነገር የምናገኘው እና ጥሩ ነገር እናስብ ብዬ ነው በእውነት። እስከመቼ እንዲህ ብለን እስኪ ፍቅር ይኖረን እስኪ። ፍቅር ሲኖረን ነው እኮ ከሰው ጋር መግባባት የምንችለው። ከሰው ጋር ለምን የሰው ነገር ሳትጠብቅ አንተ በመጀመሪያ መልካም ሆነህ ተገኝ። መልካም ሆነህ ስትገኝ ነው ያንን ሰውም ላንተ ፍቅር የሚሰጥህ። ስለዚህ መልካም ሆነን እንገኝ እላለሁና በጣም አመሰግናለሁ። ፈጣሪ ከእኛ ጋር ይሁን። ድንግል ማርያም ቃለ ሕይወት ያሰማልንና ድንግል ማርያም ከእኛ ጋር ትሁን። ዋናው ነገር ሰው ያስባል ፈጣሪ ይፈጽማል ነው የሚባለው። ስለዚህ ሰው ያስባል ፈጣሪ ይፈጽማል። ስለዚህ ድንግል ማርያም ከእኛ ጋር ትሁን። ሀሳባችን
ታስብልን እሷ ሀሳባችን ትፈጽምልን። መልካም ነገር እንድናደርግ ታበረታታን። ድንግል ማርያም ከእኛ ጋር ትሆን። አሜን። ቃለ ሕይወት ያሰማልን።